ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሚን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ስለ መንፈስና ስለ ስጋ ሊገልጽልን በሚችል የመጽሐፍ ቅዱስ ክፍል ላይ አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 2 ነው የምናየው። መጀመሪያ አብረን እናዳምጣለን። ከዛ በኋላ ከዛ ውስጥ እኔ የምፈልጋቸውን ገለጻ አደርጋለሁ ማለት ነው። እናንተ ግን ደጋግማችሁ አዳምጡት፣ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 2 አብረን እናዳምጥ። እኔም ወንድሞች ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርሁ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና፣ እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትንም የዚህችን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን በወሰነው ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ከዚህችም ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆኑ የክብርን ጌታ ባልሰቀሉትም ነበር። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። የእግዚአብሔር ስም ዘወትር ለቃሉ የተመሰገነ ይሁን። በጣም ብዙ የጠለቁ ነገሮችን የያዘ የመጽሐፍ ቅዱስ ክፍል ነው። በተቻለኝ አቅም እኔም በገባኝ መንፈስ ቅዱስ በገለጸልኝ በደንብ አድርጌ እገልጻለሁ ማለት ነው። አብራችሁን ቆዩ። እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁኝም። በቃላት እና በጥበብ ብልጫ፣ ለምሳሌ በስጋዊ ውድድር አልመጣሁኝም ነው። ስመጣ ወደ እናንተ ምስክርነቴን ልናገር ስመጣ በስጋ ጥበብ አይደለም። በስጋ ጥበብ ማለት በሰው ሰራሽ ጉዳይ ላይ አይደለም የመጣሁት፣ በሰው ሰራሽ አገላለጽ አይደለም የመጣሁት፣ በሰው ጥበብ አልመጣሁኝም ነው የሚለን። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። በቃ ማወቅ የሚፈልገው ክርስቶስ እንደተሰቀለ ያንን የሚመለከት ነገር እንጂ ሌላው ነገር ሁሉ ለእኔ ይቅርብኝ ብሎ የቆረጠ ነው ማለት ነው። እኔም በድካም በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩኝ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል ቃል አልነበረም ይላል። የሚያባብል ጥበብ ቃል ማለት ለሰዎች የሚመች የስጋዊ ስብከት ሳይሆን እነግራችሁ የነበረው ትክክለኛውን በመንፈስ ቅዱስ ያለውን የእግዚአብሔርን ሐሳብ ነበር የምገልጽላችሁ። በማባበል አልነበረም የምገልጽላችሁ፣ በስጋ ጥበብ አልነበረም የምናገራችሁ። ነገር ግን በመንፈስ ቅዱስ ገለጸለትን ነገር ነበር የሚነግራቸው። በመንፈስ ቅዱስ እግዚአብሔር የገለጸውን ነገር ስንናገር
እግዚአብሔር አምላክ የፈለገውን የእግዚአብሔርን ሐሳብ ነው ማለት ነው ያ ሰው የሚገልጸው፣ የራሱን ሐሳብ ሳይሆን ማለት ነው። በሰው ጥበብ ወደ እናንተ አልመጣሁም በመንፈሳዊ ነገር እንጂ በእግዚአብሔር መንፈስ እንጂ በሌላ አይደለም። እናንተም እንድታውቁ የፈለኩትን በስጋዊ ጥበብ ሳይሆን በመንፈሳዊ ነገር እንዲሆን የምናገራችሁን በመንፈሳዊ ነገር ነበር ይላል። በበሰሉት መካከል ግን ጥበብን እንናገራለን። ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትን የዚችን ዓለም ገዢዎች ጥበብ አይደለም። ለምሳሌ ስለ መንግስት አይደለም የምናወራችሁ፣ ስለ ዓለማዊ ሀብት አይደለም የምናወራችሁ። ብዙ ጊዜ አሁን ስለ ሀብት ነው የምንሰማው አይደለ? ስለ ዓለማዊ ነገር አይደለም የምንነግራችሁ። በጥበብ እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም። የዚችን ዓለም ጥበብ አይደለም። የዚችን ዓለም ጥበብ እንዴት እንደሰለጠነች አይደለም የምናወራችሁ። የመንግስታትን ስልጣን አይደለም የምንነግራችሁ። ስለሚታፈሰው ስለ ዓለም ሁኔታ አይደለም የምንነግራችሁ። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን የተሰውሮ የነበረውን አንድ ሰው ስለ እግዚአብሔር ሲናገር አንድ ምስጢር ለህዝቡ መግለጽ አለበት። ምስጢር ማለት እግዚአብሔር ሊገልጸው የፈለገውን ነገር የሚገልጸው በመንፈስ ቅዱስ ኃይል በምድር ላይ ባሉ ሰዎች ነው እና በስጋዊ ነገር አይደለም፣ በመንፈሳዊ ነገር የተደበቀውን ነገር ነው የምንገልጽላችሁ ነው የሚለው። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የሰወረው ተሰውሮም የነበረውን የእግዚአብሔርን ጥበብ ምስጢር እንናገራለን። የእግዚአብሔርን ምስጢር ነው የምንናገረው። ያየነውን ነው የምንመሰክረው። የሰማነውን ነው የምንነግራቸው። ዓለማዊ ነገር አይደለም የምንነግራቸው። ስለምበሉ ስለምጠጡት አይደለም የምንነግራቸው። ወይንም ተረት ተረት አይደለም የምናወራችሁ በእግዚአብሔር መንፈስ የእግዚአብሔርን ሐሳብ ነው የሚላቸው። ከዚህችም ዓለም ገዢ አንዱ እንኳን ይህንን ጥበብ አላወቀውም። ኦኬ፣ ዓለም ላይ ያሉ ጠቢቦችን ብንጠራ ይህንን ጥበብ እነሱ አላወቁትም። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር። ስላላወቁ እንደ አንድ ሌባ፣ እንደ አንድ ዱርዬ፣ እንደ አንድ ኃጢአተኛ፣ እንደ አንድ ወንጀለኛ ሰቀሉት። ይሄን ባላደረጉ ነበረ፣ ግን ጥበባቸው ይህንን ጥበብ አልገለጸላቸውም ነው የሚለን። ነገር ግን ዓይን ያላየችውን ጆሮ ያልሰማውን በሰው ልብም ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። በቃ እግዚአብሔር በልብ ያልታሰበ ነገር የሚሰጠው ቢኖር ከሀብትም ከምንም የበለጠ መንፈሱን ሲሰጥ ነው። መንፈሱን በውስጣችን ሲያስቀምጥ ነው እና ያንን በዓይን ታይቶ የማይታወቀውን ለወዳጆቹ ያስቀመጠውን ጥበብ ሲሰጥ የሰው ልጅ በጥበብ ይናገራል። በምን ጥበብ? በስጋዊ ጥበብ ሳይሆን በመንፈሳዊ ጥበብ ይናገራል ማለት ነው። መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና የእግዚአብሔር መንፈስ ሁሉን ይመረምራል። አንድ ቦታ ላይ ቁጭ ብላችሁ ከእግዚአብሔር የሆነ ነገር እና ያልሆነ ነገር ምንም ሰውየው አውርቶ ብዙ ደረጃ ሳይሄድ ከእግዚአብሔር እንዳልሆነ ታውቁታላችሁ። ከእግዚአብሔር የሆነንም ደግሞ ትለዩታላችሁ። እግዚአብሔርን ነገር ይመረምራል መንፈስ። ለምን? የራሱ መንፈስ ስለሆነ፣ እግዚአብሔር መንፈስ ቅዱስ ስለሆነ ሁሉን ይመረምራል። ለኛ እግዚአብሔር መንፈሱን በኩል ገለጠልን። ይሄንን በመንፈሱ በኩል ገለጸልን። በስጋ እንዳልሆነን፣ በደም እንዳልሆነን፣ በመንፈስ እንደሆነን የመንፈስን ነገር መለየትን አሳየን ማለት ነው። ለምሳሌ መንፈስን አትመኑ ብዙ አይነት መንፈስ ስላለ ብሎናል እግዚአብሔር አይደለ? መንፈስ በዚህ ዓለም ላይ ብዙ መንፈሶች ስላሉ፣ የተለያዩ መንፈሶች ስላሉ መንፈስን መርምሩ ይላል። በምንድን ነው የምንመረምረው? መንፈስ ቅዱስ ከሌለ ሐሰተኛ መንፈስ አለ፣ የሰይጣን መንፈስ አለ፣ የአሳች መንፈስ አለ። በኢንድ ኦፍ ዘ ዴይ ኤኒ ከእግዚአብሔር መንፈስ ውጭ የሆነ መንፈስ ሁሉ የጨለማው አገዛዝ መንፈስ ነው። ከየትኛውም አቅጣጫ፣ ከየትኛውም ሪሊጅን፣ ከየትኛውም ቦታ ይሁን የእግዚአብሔር ያልሆነ መንፈስ በኢንድ ኦፍ ዘ ዴይ የእግዚአብሔር መንፈስ አይደለም፣ ሊሆንም አይችልም። ሰዎችን ወደ አጉል ቦታ የሚወስድ ነው ማለት ነው። እግዚአብሔር መንፈስ ካለ ሁሉን ነገር ግልጽ አድርጎ ያሳያቸዋል። ወደ እውነትም ይመራቸዋል። የሚመጣውንም ቀን ይነግራቸዋል። ወደ እውነት ሁሉ ይመራቸዋል። ሁሉንም ያስተምራቸዋል የተባለውና እውነትንና ውሸትን ትለያላችሁ ማለት ነው። እውነትና ውሸትን ስትለዩ ብዙ አይነት ነገሮችን በህይወታችሁ ሊገጥማችሁ ይችላል። ማንም ሳይነግራችሁ ቀድማችሁ ነገሮችን ታውቃላችሁ። ሰይጣንም ቀድሞ ያውቃቸዋል። እናንተ ብቻ አይደላችሁም የምታውቁትና በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እግዚአብሔር የሚፈልገው ማንም አያውቅም የእግዚአብሔር መንፈስ ከሌለ። እንደውም የእግዚአብሔር መንፈስ የሌለው የኔ አይደለም ይላል። የክርስቶስን ቤተሰብ አይደለም።
የክርስቶስ መንፈስ ያስፈልጋል፣ የእግዚአብሔር መንፈስ ቅዱስ ያስፈልጋል የእግዚአብሔር ለመሆን ማለት ነው። እኛ ግን ይላል ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ እግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። ስለዚህ ስለ ዓለም ማውራት አይችልም ስለ እግዚአብሔር መንፈስ የተቀበለ ሰው። ስለ ስጋ ማውራት አይችልም ስለ እግዚአብሔር የተቀበለ ሰው። እኛ ምን እናደርጋለን አለ? እኛ ግን ከእግዚአብሔር እንዲያው የተሰጠንን በነፃ ማለት ነው እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። የዓለምን መንፈስ ስንቀበል የዓለምን ወሬ እናወራለን። ከስጋ የሆኑ የስጋን ነገር ያወራሉ፣ ከመንፈስ የሆኑ ደግሞ የመንፈስን ነገር ያወራሉ። ከስጋ የሆኑ የስጋን ነገር ያጭዳሉ፣ በመንፈስ የሆኑ የመንፈስን ነገር ያጭዳሉ ይላል መጽሐፍ። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን በመንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ በሰው ጥበብ የሚያስተምረን ቃል አይደለም። የሰው ጥበብ አይደለም የምናወራው፣ የእግዚአብሔርን ጥበብ ነው። መንፈስ ያስረዳንን፣ መንፈስ ያስተማረንን፣ መንፈስ ቅዱስ የገለጸልንን፣ መንፈስ ቅዱስ የተናገረንን ነው የምንናገረው ነው የሚለው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ስለ መንፈሳዊ ነገር በስጋ ላለ ሰው ሲነግሩ አይገባውም፣ አይመራመረውም፣ አይገባውም፣ ሊመረምረውም አይችልም፣ አይቀበለውም። አሁን ላቦራቶሪ ከሌለ ደምን መመርመር አይቻልም አይደለ? ደም ተቀርቶ የሚመረመርበትና ውጤት የሚታየው ላቦራቶሪ ሲኖር ነው። ላቦራቶሪ ከሌለ፣ መመርመሪያ ከሌለ፣ ማሽን ከሌለ መመርመር አንችልም። ስለዚህ ልክ እንደዛ ማሽን፣ እንደዛ ላቦራቶሪ፣ እንደዛ የተሳካ ነገር የደምን ሪዛልት ለማወቅ መንፈስ ቅዱስ አስፈላጊ ነው ማለት ነው። መንፈስ ቅዱስ ከሌለ ግን ሊመረምር አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። መንፈሳዊ ሰውን መመርመር አይቻልም። መንፈሳዊ ሁለት አንድ አይነት መንፈስ ያለው ሰው እርስ በርሱ ይተዋወቃል። ያ መንፈስ የእግዚአብሔር መንፈስ እንደሆነ፣ የሰይጣን መንፈስም እርስ በራሱ ይተዋወቃል። ነገር ግን የእግዚአብሔርን መንፈስ ሊመረምር አይችልም። የእግዚአብሔር መንፈስ ያለው ሰው ግን ሊመረምር ይችላል ነው የሚለው። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን ይላል። ከእግዚአብሔር ጋር አብሮ ለመሆን ልብ መስተካከል የመጀመሪያው ነገር ነው። ልባችን እንደ አምላካችን ሊሆን ግድ ይላል። የይቅርታ ሰዎች መሆን አለብን። ሁሉ ነገር እንደ ጳውሎስ የተሰቀለ ይሁን ለኔ ከተሰቀለው ከክርስቶስ ውጭ ልንል ይገባል። ነገር ግን የእግዚአብሔር መንፈስ በውስጣችሁ በተቀመጠ ጊዜ፣ በውስጣችሁ በሆነ ጊዜ ሰዎች ሳይናገሩ የሚመጣውን ነገር ታውቁታላችሁ። ሰዎች ሳይተነብዩ ሐሳባቸውን ትረዳላችሁ። ትንቢት ስትሰሙ የእግዚአብሔር እንዳልሆነ ታውቃላችሁ። አጥማቂዎችን ስታያቸው ከእግዚአብሔር እንዳልሆኑ ታውቃላችሁ። ለምን? የምትመረምሯቸው በእግዚአብሔር ቃል እና በእግዚአብሔር መንፈስ ነውና ወዴትም አትስቱም። የእግዚአብሔርን መንፈስ መመርመር አይቻልም። እግዚአብሔር መንፈስ ግን ሁሉን ነገር ይመረምራል። አምላካችን መታመኛችን ኢየሱስ ክርስቶስ ክብርና ምስጋና ለሱ ይሁን፣ አምልኮና ስግደት ለሱ ይሁን። ይህን ሁሉ ነገር ለገለጸልኝ ለማይለየኝ ለእግዚአብሔር መንፈስ ቅዱስ ክብር፣ ምስጋና፣ አምልኮ፣ ስግደት ይሁን። ለአብ ለወልድ ለመንፈስ ቅዱስ። ዛሬ አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ በደንብ እንድታዳምጡት እጋብዛለሁኝ። በእግዚአብሔር መንፈስ ቅዱስ በነፃ የሚሰጥ ለማንም የማይከለከል እግዚአብሔር እናንተ ክፉዎች ለልጆቻችሁ ስጦታ ስታውቁ እኔ አባታችሁ መንፈሴን ልሰጣችሁ እንዴትሳ የሚል አምላክ ነው ያለን። እግዚአብሔር መንፈስ ቅዱስን ለምኑ፣ የውሸት መንፈስን ትመረምራላችሁ፣ እውነትንም ታውቃላችሁ፣ እውነትንም ያስተምራችኋል፣ አርነትም ትወጣላችሁ። እውነት አርነት ያወጣልና በደንብ አድርጋችሁ ደጋግማችሁ አዳምጡት። ቅዳሜን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሆንላችሁ። ሰላም ቆዩኝ። ሰላም ያገናኘን።